አሁን ወደ ዕለቱ ዜና እናመራለን። የታጠቁ የህወሓት ኃይሎች የትግራይ ጊዜ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደን ቢሮ ዛሬ ማለዳ መክበባቸው ይፋ ሆኗል። የቡድን መሳሪያ ጭምር የታጠቁ ኃይሎች በመቀሌ ጎዳና ላይ ሲንቀሳቀሱ የሚያሳዩ ቪዲዮዎችም ተሰራጭተዋል። እርምጃው ጀነራል ታደሰ ወረደን ከስልጣን ለማንሳት በህወሓት የተመራ ኦፕሬሽን እንደሆነ ቢገለጽም ይህ ዘገባ እስከተጠናቀረበት ጊዜ ድረስ ስለ ጉዳዩ ዝርዝር መግለጫ ማግኘት አልተቻለም። ይህ በእንዲህ እንዳለ መሳሪያ አንስተው በነፃ መሬት የሚንቀሳቀሱ የትግራይ የሰላም ኃይሎች ህወሓትን ከስልጣን ለማስወገድ እየተዘጋጁ ነው ሲል ወደ ስፍራው የተንቀሳቀሰው የውጭ ጋዜጠኛ ዘገበ። ነፃ መሬት ከህወሓት ነፃ የሆነ ምድር በሚል መሪ ቃል ድምፃቸውን እያሰሙ ይገኛሉ በማለት ከስፍራው ማስታወሻውን በኤክስ ገጹ ያሰፈረው ጀማል ኦስማን ወደ ስፍራው ያደረገውን ጉዞ በፎቶግራፍ አስደግፎም አሰራጭተዋል። የትግራይ የሰላም ኃይሎች መሪ ብርጋዴር ጀነራል ገብረ እግዚአብሔር በየነን ለማነጋገር ወደ አፋር በረሃዎች መንቀሳቀሱን በምስል አስደግፎ ማስታወሻው ላይ ያሰፈረው ኦስማን ጀማል በበረሃ የሚገኙ ተዋጊዎችን ፎቶግራፍም አያይዞም አሰራጭቷል። እነዚህ የትግራይ ወጣት ወንድና ሴቶች እንደ አውሮፓውያን አቆጣጠር በ2000 የጣመሩባቸውን ግዙፍ ኃይሎች ለትግራይ ሲሉ መዋጋታቸውን፣ በዚያ ጦርነት ቤተሰቦቻቸውን፣ ጓዶቻቸውን ማጣታቸውን እንዲሁም ብዙዎች መቁሰላቸውን አመልክቷል። አሁን ግን የቀድሞ አለቆቻቸውን ህወሓትን ከስልጣን ለማስወገድ እየተዘጋጁ ነው ሲል ከአፋር በረሃ ዘግቧል።